ሀቢባ ተነስታ ነበረች ያላየችም አይደለም ለመዳም ቤት ቅመሞች እንትን ያዘጋጀች ነው ለነሱ ምስጋና ነው ቅመሞች አልኳቸው ብዬ በጣም ይወዱኛል በጣም ከብሩና ሰው ባለው የሚያደርገው አነበርኩም ልጆቼ ያያቸው ነበር ልጆቼ جزاك الله خير وعفانا ما بعدين الحمد لله الصلاة والسلام على رسول الله صلى الله عليه وسلم فتيا سو بالو فكرم سياسي ያለው ለሰዎች ያለው ክብር ሲያሳይ በጣም ተሰላል جزاك الله خير بارك الله فيك ሁሉም ሰው እንዳንቺ ጥላቻን ሳይሆን ፍቅር ለእህቶችና ወንድሞች በጎሳና በቆንቃሳይ ላይ እንዲህ ቢያሳይ በጣም የሚፈለግ ነገር ነው። በእስላምም ሆነ በሀገራችን ውስጥ ያለንበት ማለትም ይሄ ነው። ባረከላሁ ፊክ ጀዛከላሁ ኸይረን ኢንሻአላህ። ሌላ ደግሞ ውድ ወንድሞችና እህቶች እዚህ ስለምትገኙ ውድ ኢትዮጵያውያንና እዚህ ስለ ሌላም ካላችሁ የሚለው ነገር ቢኖር ፍቅርን የመሰለ ነገር የለም። እንድንዋደድ ያዘዘን አላህ ነው። በማንኛውም ሃይማኖት ውስጥ የታዘዝነው እንድንዋደድ ነው እንጂ እንድንጠላለፍ ወይንም ደግሞ እንድንከፋፈል አይደለም። ስለዚህ እንዲህ አንድ ላይ ቁጭ ስንል በጣም ነው የምናምረው። ሁሌ እንዲህ በአንድነት እንኳን ሌላ ይቅርና እሷ አሁን ዛሬ የመዳም ቤት ቅመሞችን ምክንያት በማድረግ ለነሱ ያለኝን ክብርና ፍቅር በሰርፕራይዝ መልክ ላሳያችሁ ብላ ኬክ ላይ ስማቸው እንትናቸውን ጽፍ ይዛ ነው የመጣችው። ሌላ ይቅርና እኛ እንደ ሰው ልጅ ሰዎች ስንባል መገኛችን አንድ ነው። ሁላችንም ምን አደም ማንኛውም ሃይማኖት ይሁን ማንኛውም ብሔር ይሁን ሀብታምም ይሁን ደሃም ይሁን ጠንካራም ይሁን ደካማም ይሁን እኛንን እኔ እንዲህ ነኝ እኔ ከዚህ ዘር ነኝ ብለን ዝም ብለን የሌለው ፉከራ እናሳየው እንጂ ሁላችንም የተገኘነው ከአንድ ምንጭ ነው። ከአባታችን አደም ደግሞ ከአፈር ነው የተፈጠረው። ሁላችንም ይሄንን እናውቃለን። ይሄን የማያውቀው የለም። መምጫችን አንድ ነው ለሁላ ማሄጃችንም ደግሞ ወደ ቀብር ነው። ሱብሃንአላህ የማይቀር ጉዞ ከፊት ለፊታችን ይጠብቀናል። አንድ ሰው እንደ ተማረ ሲያስብ ጥቅም ያለው ነገር ነው የሚሰራው። ጥቅም ያለው ነገር መዋደድ ነው። መጠላላት ደግሞ ምንም ጥቅም የለም። ፈቱ ዛሬ አንድ ምሳሌ አቅርባለች። ለሰዎቹ ይሄ ቀላል ሊመስል ይችላል፣ ግን ከባድ ነው። ለኔ ያለው መልእክት ይሄ ከባድ ነው ብዬ አምናለሁ። ኦሮሞ ብቻ ሳትል ወይ ስልጤ ሳትል ወይ ትግሬ ሳትል ወይ የሆነ ጎሳ ለይታ ሳጠራ የመዳም ቅመሞችን ለነሱ ያለኝ ቦታና ክብር ላሳየው ማለቷ እዚህ ውስጥ የሆነ መልእክት አለው። ያ መልእክቱ ምንድን ነው? አንድነት ይበጀናል፣ አንድነት ይጠቅመናል ነው። እኛ ሰላም ስለሆነና ሁላችንም ስለምንዋደድ ነው አንድ ቦታ ላይ ቁጭ ያልነው። ሰውን ለመርዳት ሰውን ለማውደድ የግዳንቴ ወይ እስላም ብቻ መሆን የለበትም፣ ወይ ክርስቲያኖችን ብቻ መውደድ የለበትም። ለእነሱ ሰዎችን እኛ ሰዎች በሃይማኖት በሚያስፈልገን ከሙስሊም ጋር እንጨርሳለን፣ ክርስቲያኑን ከክርስቲያን ጋር እንጨርሳለን ስለ ሃይማኖት ጉዳይ። ላኪን ስለ ሀገራችን ጉዳይ ስለ ሰዎች ጉዳይ አንድ ላይ በአንድነት ሆነን ስንሰራ ጥሩ ነገር እንሰራለን። ለዚህ እህቴ ወይንም ልጄ ልበላት ሀቢባ ብዙ ስራ ሰራያታለሁ። አላህ በረካ ያርግሽ። በዚሁ አጋጣሚ ሊያመሰግንሽ እወዳለሁ። ባረከላሁ ፊክ። እንዲሁም ወንድሜ መንሱርና ልጄ አሲያ የምትሰሩት ስራ አስሊ ሙነወር ጀዛኩም ኸይር። ሐናንን እንኳን አሁን ዛሬ ነው ያዩት ምን እንደምትሰራ አላውቅም።
ግን አፍንጫ የሌለው ሰው ጥሩ ሰዎች ናቸው ብዬ አምናለሁ። ያለው ማለት ነው። አላህ በረካ ያርጋችሁ ናቸው። ጀዛኩም ላሁ ኸይረን። ትንሳቅ መላቲድ ባረከላሁ ፊኩም። ሁላችሁን ለአላህ ብዬ ወዳቸዋለሁ። ፈቱ ጥሩ ምሳሌ ነው ዛሬ ያመጣችሁ። አንድ ቀን ሀቢባ ቤት ደግሞ ተሰብስበን ለሀቢባ ያለን ቦታ እናሳያት። ለአስሊ ያለን ቦታ እናሳያት። ለአስሊ ያለን ቦታ፣ ለሙነወር ያለን ቦታ፣ ለሀናን ለኔ ፉንጋ ለልጄ ፉንጋ ያለን ቦታ እናሳያት። Guys, የሀገሬ ልጆች የወንዜ ልጆች ረንቴት የጅርታ ቻቻ ናመኪስ ነጎና ያዛ ስብሃንአላህ ወርዲያስ ሲቆልልላት አለ አይ ላቭ ዩ እና የፈለጋችሁ ቤት አቋም ታሳሰው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ባረካካ ተመጋጅቱ ፈይማሚ ነጋጋ ባባ ማል ያዛዛቂ ቀብደ ወገረ ማንት ዶክተር ፋቲያ ዶክተር አስሊ እንዲያና ማንት ገራ አሲያ ነገርቻ አሲያ ገርቻ ጋይስ አሲያ ገርቻ ወንድ ሞኒተር አሲያ ገርቻ namne gudera jala errore no si donani baki no ko si do pisanali do ko ala yo hakajta talagati boda galta bashi do ko ture rana ko sejade wanna mi ture amma mo mai ka አቀጫራቲ ወዲ ሰው ኪስ ይላል ኪስ ስለሞድ ነው ሰው እና ታኒስ ወሬ አስረጃኒስ ጋይስ ሀባይባችሁ እኔ እዚህ ጋር ይሄ ኬክ ያሰራው ከኬክ በላይ ለእናንተ ባደርግ ደስ ይለኛል። ገባችሁ? ወላሂ ለእናንተ ያንሳል። የመዳም ቅመም ማለት ኬክ ለማይገባው ጭንቅላቱ ለማይገባ ለደነስ አይገባው፣ ግን ደግሞ ለመዳም ቅመሞች ይገባችኋል ብዬ አስባለሁ። እናንተ ማለት ለኔ ውድ ናችሁ፣ ብርቅ ናችሁ። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። ኢጆሌ ኦሮሞ ወሬ መዳም ይወጀተን የመዳም ቅመሞች ሲጃጃላ ሲጃጃ ማግኘት ሲጃጃላ ጃጃ ጉዳይ ስራራ ሲዲቃባ እና ከና ሰርፕራይዝ በቃኝ ጅራም የሚያገደው ሰርፕራይዝ ነመጎዳ እና ሰርፕራይዝ ሲወጥ ባዴቲ ሲንጃለዳ ሲንከበጃ ሄዱ ተከል ሲንጃለዳ ሄዱ ተከይቹ አስገገለ ያኒ ስሪት ቃታኩ ሲትቃታ እና የሀገሬ ልጆች ገባችሁ? እዚህ ጋር ወላሂ የሚያስቅ ነገር የለም በነገራችን ላይ ኦኬ። እና እኔ በክብር ሰው ያለው ባለው ሰው የሚያስደስተው ገባችሁ? ቢኖረኝ ደግሞ ሁላችሁንም ከእናት ከአባታችሁ ጋር አማርያችሁ ባሮራችሁ ደስ ይለኛል። ገባችሁ? ግን ደግሞ አቅሙን የለኝም። ሰው ባለው ሰው ያስደስታል። እንደዛ ነው እላችኋለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ እና በጣም ወዳችኋለሁ። እንትን ያወራል ቪዲዮ አንድ ጊዜ ፈቱ ሀቢባ ተነስታ ነበረች ያላየችም አይደለም። ለመዳም ቤት ቅመሞች
እንትን ያዘጋጀችው ለነሱ ምስጋና ነው። ቅመሞች አልኳቸው ብዬ በጣም ይወዱኛል፣ በጣም ከብሩና ሰው ባለው የሚያደርገዋል። አልነበርኩም ልጆቼ ያያቸው ነበር ልጆቼን جزاك الله خير فتوى عفانا ما الحمد لله الصلاة والسلام على رسول الله صلى الله عليه وسلم فتيا سو بالو فكرن سياسي ያለው ለሰዎች ያለው ክብር ሲያሳይ በጣም ተሰላል جزاك الله خير بارك الله فيك ሁሉም ሰው ለአንቺ ጥላቻን ሳይሆን ፍቅር ለእህቶችና ወንድሞች በጎሳና በቋንቋ ላይ እንዲህ ቢያሳይ በጣም የሚፈለግ ነገር ነው። በእስላምም ሆነ በሀገራችን ውስጥ ያለንበት ባህል ይሄ ነው። ባረከላሁ ፊክ ጀዛከላሁ ኸይረን ኢንሻአላህ። ሌላ ደግሞ ውድ ወንድሞችና እህቶች እዚህ ስለምትገኙ ውድ ኢትዮጵያውያንና እዚህ ስለ ሌላም ካላችሁ የሚለው ነገር ቢኖር ፍቅርን የመሰለ ነገር የለም። እንድንዋደድ ያዘዘን አላህ ነው። በማንኛውም ሃይማኖት ውስጥ የታዘዝነው እንድንዋደድ ነው እንጂ እንድንጠላለፍ ወይንም ደግሞ እንድንከፋፈል አይደለም። ስለዚህ እንዲህ አንድ ላይ ቁጭ ስንል በጣም ነው የምናምረው። ሁሌ እንዲህ በአንድነት እንኳን ሌላ ይቅርና እሷ አሁን ዛሬ የመዳን ቤት ቅመሞችን ምክንያት በማድረግ ለነሱ ያለኝን ክብርና ፍቅር በሰርፕራይዝ መልክ ሊያሳያችሁ ብላ ኬክ ላይ ስማቸው እንትናቸውን ጽፍ ይዛ ነው የመጣችው። ሌላ ይቅርና እኛ እንደ ሰው ልጅ ሰዎች ስንባል መገኛችን አንድ ነው። ሁላችንም ምን አደም ማንኛውም ሃይማኖት ይሁን ማንኛውም ብሔር ይሁን ሀብታምም ይሁን ደሃም ይሁን ጠንካራም ይሁን ደካማም ይሁን እኛንን እኔ እንዲህ ነኝ እኔ ከዚህ ዘር ነኝ ብለን ዝም ብለን የሌለው ፉከራ እናሳየው እንጂ ሁላችንም የተገኘነው ከአንድ ምንጭ ነው። ከአባታችን አደም ደግሞ ከአፈር ነው የተፈጠረው። ሁላችንም ይሄንን እናውቃለን። ይሄን የማያውቀው የለም። መብታችን አንድ ነው ለሁላ፣ መሄጃችንም ደግሞ ወደ ቀብር ነው። ሱብሃንአላህ የማይቀር ጉዞ ከፊት ለፊታችን ይጠብቀናል። አንድ ሰው እንደ ተማረ ሲያስብ ጥቅም ያለው ነገር ነው የሚሰራው። ጥቅም ያለው ነገር መዋደድ ነው። መጠላላት ደግሞ ምንም ጥቅም የለም። ፈቱ ዛሬ አንድ ምሳሌ አቅርባለች። ለሰዎቹ ይሄ ቀላል ሊመስል ይችላል፣ ግን ከባድ ነው። ለኔ ያለው መልእክት ይሄ ከባድ ነው ብዬ አምናለሁ። ኦሮሞ ብቻ ሳትል ወይ ስልጤ ሳትል ወይ ትግሬ ሳትል ወይ የሆነ ጎሳ ለይታ ሳጠራ የመዳም ቅመሞችን ለነሱ ያለኝ ቦታና ክብር ላሳየው ማለቷ እዚህ ውስጥ የሆነ መልእክት አለው። ያ መልእክቱ ምንድን ነው? አንድነት ይበጀናል፣ አንድነት ይጠቅመናል ነው። እኛ ሰላም ስለሆነና ሁላችንም ስለምንዋደድ ነው አንድ ቦታ ላይ ቁጭ ያልነው። ሰውን ለመርዳት ሰውን ለማውደድ የግድ ወይ እስላም ብቻ መሆን የለበትም፣ ወይ ክርስቲያኖችን ብቻ መውደድ የለበትም። ለእነሱ ሰዎችን እኛ ሰዎች በሃይማኖት በሚያስፈልገን ከሙስሊም ጋር እንጨርሳለን፣ ክርስቲያኑን ከክርስቲያን ጋር እንጨርሳለን ስለ ሃይማኖት ጉዳይ። ላኪን ስለ ሀገራችን ጉዳይ ስለ ሰዎች ጉዳይ አንድ ላይ በአንድነት ሆነን ስንሰራ ጥሩ ነገር እንሰራለን። ለዚህ ይሄቴ ወይኔ ልጄ ሊበላት ሀቢባ ብዙ ስራ ሰራ ያታለው። አላህ በረካ አርግሽ። በዚሁ አጋጣሚ ሊያመሰግንሽ እወዳለሁ። ባረከላሁ ፊክ። እንዲሁም ወንድሜ መንሱርና ልጄ አሲያ የምትሰሩት ስራ አስሊ ሙነወር ጀዛኩሙላሁ ኸይር። ሐናን እንኳን አሁን ዛሬ ነው ያዩት ምን እንደምትሰራ አላውቅም፣ ግን አፍንጫ የሌለው ሰው ጥሩ ሰዎች ናቸው ብያለሁ ያለው ማለት ነው። አላህ በረካ ያርጋችሁላችሁ። ጀዛኩሙላሁ ኸይረን። ተሳደመላቲድ ባረከላሁ ፊኩም። ሁላችሁም ለአላህ ብዬ ወዳችኋለሁ። ፈቱ ጥሩ ምሳሌ ነው ዛሬ ያመጣችሁ። አንድ
አንድ ቀን ሀቢባ ቤት ደግሞ ተሰብስበን ለሀቢባ ያለን ቦታ እናሳያት። ለአሱ ያለን ቦታ እናሳያት። ለአስሊ ያለን ቦታ፣ ለሙነወር ያለን ቦታ፣ ለሐናን ለኔ ፉንጋ ለልጄ ፉንጋ ያለን ቦታ እናሳያት። ለበሱ ቦታ እናሳያት። በጣም ደስ አለኝ። በለየክ የቃቃሊያ ሰፊያና ደውኒ ቆስሲቴ ዋን ኢራን ጋይሳት ይገመዳል አኒ ኬኪ ይገመዱ ኬኪ ጫላ ኢርጋ ኬኪ ሰልኬስ ጅሩ ሱኒማ ለጀናን ጃላላ ኢጆሌ ተተመነ መዳሚ ጅርቱ ኢብሰራ ከበጀ ኢሳኒ ቀቡ የታሲያው ደምሳ ስታዘለው ደምሳ ጃላላ obboleeyyan kiyya kamana madaamii jirtu ibsadha jette bifa kanaan ibsatte rabbi barakaa isii haa ta'u tokkummaa ta'e jajabeeffannee haqiiqaa nama ta'uun bichaan ni gayaa kanatti amannee hundi keennaa waan isiin jalqabde kana akka galmaan gennu jaalala keenya tokko akka godhannu isin jedha ulfaadhaa yoyyoomaa galatoomaa jazaakumullah khayr fatiha umrii dheertuu rabbi isii akka kennu ani maal eegaa ture akka qalabatti bikaa godhachuu heddii Surprise maal jedhee eegaa ture saniillee rabbi isii haa ga'u bultii gaarii rabbiin isii haa dhaabu inshallah ጥሩ ባል አላህን ፍራ የሚቀድማት የሚቀድመው የሚወዳት የምትወደው ቢስሚላሂ ረህማን ረሂም አደባ